ትዕቢት ቀስ ብሎ ነው የሚመጣው ሳታውቂው እና ቀስ ብሎ ነው የሚመጣው። ትዕቢት ውርደትን ስለምትቀድም በጣም መጠንቀቅ ያስፈልጋል ከትዕቢት። ናቡከደነጾር ምን አለ? እቺ ለክብሬ የሰራኋት ባቢሎን አይደለችም ምንም አለ። እንደ ታበየ ገብቶታል ከላይ ፈጣሪ። ከሰው ተለይተህ ትሰደዳለህ፣ እንደ በሬ ሳር ትበላለህ አለው 7 ዓመት። ትዕቢት ነው ያመጣው ያንን። እና እንትኖች ሲመጡ፣ አድናቆቶች ሲመጡ የምትቀበይበት መንገድ ነው። እኔ አሁን ሰዎች የኔና ያንቺን ፕሮግራም ሲያደንቁ እዚህ ጋር ደስ የሚላቸውን ነገር ሲነግሩኝ አመሰግናለሁ እልና በውስጤ ግን ምን እላለሁ መሰለሽ? እግዚአብሔር ነው እላለሁ። ከኔ አይደለም እግዚአብሔር ነው። ለነሱ ላላቸው ይችላል፣ ግን አድናቆቱ ሲመጣ አመሰግናለሁ ብዬ እጅ ነሳና በውስጤ ግን እግዚአብሔር ነው፣ ከኔ አይደለም፣ እኔ ያመጣሁት አይደለም፣ መወደዱም ሞገሱም ሁሉም ያንተ ነው ብዬ ቤት ስገባም አወራርዳለሁ። በስቶ ከሆነ አድናቆት አንተ ነው እኔ አይደለሁም ብለህ ስኖት ሚ ከዛ ከትዕቢት ይጠብቅሻል። ከአንቺ እንዳልሆነ ታውቂያለሽ። ከኛ የሆነ ምንም ነገር የለም። አሜሪካ ከሆነ ያለሽው የአሜሪካን ሕግ ጠብቂ። በሕጉ በተጻፈው ሕግ ቀጥ። ለምሳሌ ከዚህ ሄዱና ሰዎች የ3 ወር ቪዛ ይዘው ሄደው ከዛ ምን ችግር አለ ብለው 1 ወር ይጨምራሉ። ሌላ ጊዜ ሊሄድ ሲሞክሩ አንደኛ እስከ 10 ዓመት እንዳትገቢ ሊያደርጉሽ ይችላሉ። ሕጉ እንደዛ ይፈቅድላቸው። አሜሪካ ከሆንሽ የአሜሪካንን ሕግ ጠብቀሽ ተብላለሽ። ኢትዮጵያ ከሆንኩኝ ኢትዮጵያ ያለውን ሕግ ጠብቃለሁ። ታዋቂ ሰው መሆኔ ከሕግ እንዳልጠብቅ ኤግዘምትድ እንደሆን ከሕግ ነፃ እንደሆነ ያደርገኛል። ሕግን ጠብቄ ነው። ታክስ መክፈል ካለብኝ ታክስ ከፍላለሁ። ትራፊክ ካስቆመኝ ትራፊክ ጋር ቆማለሁ። እና ሕግን ጠብቆ መሄድ ያስፈልጋል። እከሌን ስለምታውቂ ከሕግ በላይ አይደለሽም። እከሌ ስልጣን ላይ ያሉ ሰዎች የምትቀርቢያቸው ከሆነ ከሕግ በላይ አይደለሽም። የሚያዋጣው ምንድን ነው? ሕግን ጠብቆ። ስለዚህ ከሕገ ወጥነት ደግሞ ጠብቄ ማለት ያስፈልጋል። አመፃም ማለት መሰለሽ እኔ እሳሳታለሁ፣ ኃጢአት እሰራለሁ። በድካም ኃጢአት እሰራለሁ፣ ተሳስቼ ኃጢአት እሰራለሁ፣ ንስሐ ገባለሁ፣ ይቅር ይለኛል። አመፃ ማለት ወይም ሪቢሊየን ማለት ሪቢሊየስ መሆን ማለት ፈቃዱ እንዳልሆነ እያወቅኩኝ ፈጣሪን እንደሚያስቆጣው እያወቅኩኝ የሚጠላው ነገር እንደሆነ እያወቅኩኝ ማድረግ ማለት ነው። ይሄ በጣም ከባድ ነው። ቀጥታ ነው የሚያጋጭሽ። ቀጥታ ከፈጣሪ ጋር ያጣል። ለሙስሊሞች አላህ፣ ለክርስቲያኖች እግዚአብሔር፣ ለሁላችን የሚሰራ ነው። ይሄ እያወቅን ኢንቴንሽናሊ ስህተት እንደሆነ እያወቅን እንደማይወደው እያወቅን ልክ እንዳልሆነ እያወቅን ሕሊናችን እየነገረን ጽሑፉ ቅዱሳን መጽሐፍት እየነገሩን የሚያስቆጣው እንደሆነ እያወቅን ግፍ ስንሰራ ማይገባ ነገር ስናደርግ ይሄ አመፃ ይባላል። ይሄ ቀጥታ ነው የሚያጋጭሽ። ይሄ ቀጥታ ቁጣ ነው የሚያመጣው። ከዚህ ጠብቀኝ ነው ብለው ከአመፃ ጠብቀኝ። ሳላውቅ በስህተት ይባል የለ ሳላውቅ በስህተት ይባላል። እሺ እንዴት ነው የሚባለው? ሳላውቅ በስህተት እያወቅኩ በድፍረት። እያወቅኩ በድፍረት አመፃ ማለት እያወቅኩ በድፍረት ነው። ሳታውቂ በስህተት አለ ወይም ደግሞ ስጋሽ ደክሞ እንደዚህ የምትሳሳሻቸው ስህተቶች አሉ። አውቀው በድፍረት ግን አመፃ ነው። ከፈጣሪ ጋር ቀጥታ ያጣላል። ፌቨር ሞገስን ከላይሽ ላይ ያነሳል። ክብርን ከላይሽ ላይ ያነሳል። በረከትሽን ያስቀራል። ብዙ ነገር ያደርጋል እና ቀጥታ ሰው ከፈጣሪ ጋር የሚጋጭበት፣ ሞገሱን የሚያጣበት፣ ክብሩን የሚያጣበት፣ ውበቱን የሚያጣበት፣ በረከቱን የሚያጣበት፣ ሰላሙን የሚያጣበት ጉዳይ ነው። ስለዚህ አቤቱ ከአመፃም ጠብቅ ለማለት ነው። በጣም ነው የሚያሳዝነው። ሰዎች ክብር መስሏቸው የሚያደርጉት ነገር በጣም ነው የሚያሳዝነው። ዝሙት በሶስት የተለያየ ቃል አለው ራሱ ቅዱስ መጽሐፍ ላይ። አንደኛው ላሲቪየስነስ ይባላል። ሁለተኛው ፎርኒኬሽን ይባላል። ሶስተኛው አደልትሪ ይባላል። ላሲቪየስነስ ማለት ለስትፉል ሆነና ሐሳቡ
በዝሙት የተያዘ ሰው ማለት ነው። አእምሮ በሙሉ በዝሙት ተይዟል። ሲያይሽ በዝሙት አይን ነው የሚያየው። መንገድ ላይ የሚያያትን ሴቶችን በሙሉ ሲያይ በዝሙት አይን የሚያየው። ከዛ ካገኘሽ መዳራት፣ ዝም ብሎ መተሻሸት፣ መዳራት ምናምን አይነት ነገር አለ። ይህ ላሲቪየስነስ ይባላል። ከዛ ፎርኒኬሽን ደግሞ የሚባለው ከጋብቻ ውጭ የሆነ ማንኛውም ከጋብቻ በፊትም የሚደረግ ግንኙነት፣ እሱ ደግሞ ፎርኒኬሽን ይባላል። ከዛ አደልትሪ አለ። አደልትሪ ደግሞ ባለትዳር ሆነው ከትዳራቸው ውጪ ግንኙነት ሲያደርጉ ማለት ነው አደልትሪ የሚባለው። ሶስቱም ልክ አይደለም። ወንዶቹም ቅድም እንዳልሽው ከተለያዩ ሴቶች ጋር መተኛትን እንደ አድቬንቸር ማየት፣ እንደ ድል ማየት፣ ከሴቶቹም ጋር ደግሞ እንደዛው አይነት ነገር ሲመጣ በጣም ከባድ ነው። የሚገርም ነገር ልንገርሽ፣ ገብተሽ ቼክ ማድረግ ትችላለሽ። የዓለም ጤና ድርጅት WHO ያወጣው መረጃ ነው። በየቀኑ 1 ሚሊዮን ሰዎች በሴክሹዋሊ ትራንስሚትድ ዲዚዝ ይያዛሉ። 1 ሚሊዮን ሰዎች ነው ያሉት። በቀን ነው። እድሜያቸው ከ15 እስከ 49 የሆኑ 1 ሚሊዮን ሰዎች በግብረ ስጋ በሚተላለፍ ኢንፌክሽን ይያዛሉ። ኤቭሪ ሲንግል ዴይ 1 ሚሊዮን ፒፕል። እሺ በ2020 740 ሚሊዮን ሰዎች በዓለም ዙሪያ፣ ይህም በዓለም ዙሪያ ነው። 740 ሚሊዮን ሰዎች በግብረ ስጋ በሚተላለፍ ሴክሹዋሊ ትራንስሚትድ ዲዚዝ ተይዘዋል። ነገርየው ቀልድ አይደለም። ኢትስ ኖት ኤ ጆክ። ዝም ብሎ የሚደረግ ነገር አለ። ይሄ ሁሉ ጉድ ያለበት ነው። ጎኖሪያ አለ፣ ሲፊሊስ አለ፣ ክላሚዲያ አለ፣ ሄርፕስ ሲምፕሌክስ አለ፣ ፓፒሎማ ቫይረስ አለ፣ ካንዲዲያሲስ አለ። እነዚህ ሁሉ በሽታዎች በእንዲህ አይነት ነገር የሚመጡ ናቸው። ኢንቲመሲ የሚባለው ነገር አንድ ወንድና አንድ ሴት በዛ መጠን የሚያቀራርባቸው ነገር ከአንድ ሰው ጋር የሚሆን ነገር ነው። ወይ በትዳር ውስጥ ባልና ሚስት ወይ በኮቨነንት ውስጥ በቃል ኪዳን ውስጥ ነው እንጂ እንዲህ የሚከፋፈል ነገር አይደለም። አሁን እንዴት እንደሚያዩት አላውቅም፣ ምን እንደሚፈልጉም አላውቅም። ከሚስቱ ወጥቶ ሌላ ሴት ጋር ሲሄድ ዲስከቨር የሚያደርገው ዓለም የለም፣ ሌላ ግኝት የለም፣ ምንም አይነት ግኝት የለም። ከሚስቱ የተለየ ሌላ ዲስከቨሪ የለም። በጣም የሚያመጣው ነገር የለም። ግን እዛም መሄድ ቀልድ አይደለም። ህይወትን ያበላሻል፣ በሽታን ያመጣል፣ በኋላ ይጎዳል። ነፍስን ነው የሚጎዳው። እና ልክ እንዳልሆነ ግን ሰዎች ማወቅ አለባቸው። አድቬንቸር እንዳልሆነ ወንዶቹ አሁን ገንዘብ ሲያገኙ ከዛ ከከሊት ጋር ተኝቼ እንትናን አውጥቻታል። ይሄ ለእኔ ስቱፒዲቲ ነው። አይ ኮል ኢት ስቱፒዲቲ። እውነት ነው ደግሞ መጽሐፍ ቅዱስም ላይ አእምሮ የጎደለውን ተመለከትኩት ይላልና አእምሮ የጎደለው በእንግሊዝኛ ውስጥ ስቱፒድ ነው የሚለው እንጂ አድቬንቸር አይደለም። ይሄ ድል አይደለም፣ ክብር አይደለም። ለሴቷም እንደዛው በተቻለ መጠን ሴቷ አንዲት ልጅ ምን አለች መሰለሽ? በጣም የገረመኝ ነገር እሷ ያለችበት ከተማ ሄጄ እንዲሁ እናወራ ነበርና እዚህ ከተማ ውስጥ አለች ከእሷ ጋር እሷን ማለቷ ነው ከእሷ ጋር እንዲተኝቻለሁ፣ ከእሷ ጋር እንዲያርጊያለሁ፣ ከእሷ ጋር እንዲያርጊያለሁ፣ ከእሷ ጋር እንዲያርጊያለሁ የሚል ወንድ አታገኝም አለች። በኮንፊደንስ በፍጹም አለች። ደስ ይላል። ይሄ ያኮራል። እንደዛ ነው መሆን ያለበት እንጂ ሴቷም ራሷን አቨለብል አድርጋ የሚጠጣበት ቤት እየሄደች ዛሬ ከዚህ ጋር በኋላ ለህይወቷ ጉዳት ነው፣ ንቀት ነው የምታተርፈው። እና ይሄ ራስን ከዝሙት መጠበቅ ያስፈልጋል። ቀላል ነገር ነው አይደለም። አቤቱ ከራሴ አድነኝ ማለት ጠብቀኝ ማለት፣ ከዛ ግን ጥንቃቄ ይጠብቀሃል ደግሞ ስለሚል መጠንቀቅ ያስፈልጋል ማለት ነው።